ልደትሽ ልደታችን ነው። እንኳን ለዚህ ቀን አደረሳችሁ። የብዙዎቻችን ሚስጥረኛ ነች። ስሟን ለመጀመሪያ ጊዜ ሰማነው ገና የአራስ ሕፃን ልጅ እያለን ነው። ጠዋት በችግር ከደጇ ሄዶ አልቅሶ ከሰዓት በሳቅና በደስታ ከደጇ የሚቆመው እጅግ በጣም ብዙ ሰው ነው። ብዙ ሰውም ለሷ ያለውን ፍቅር ለመግለጽ በቁልምጫ ነው የሚጠራት። ለብዙዎቻችን የድካማችን መጽናኛ፣ የስጦታችን ማሳረጊያ ነች። ስሟን ጠርተን አንስተን ጠግበን አናቅም። ብዙዎች ከልደታቸው የበለጠ የሷን ልደት አብልጠው ያከብራሉ። ልደትሽም ልደታችን ነው ብለው ስሟን ከፍ ከፍ ያደርጋሉ። ያልነገርናት ሚስጥር የለም። ልጇንና ንጉሷን በእጇ ይዛ ስንመለከታት ያላለቀሰ ሰው የለም። ካለም ፍቅር የተነሳ መንጠራት ስም በጣም ብዙ ነው። የጌቶችን ጌታ በውስጧ ይዛ በእጇ ታቅፋ በጀርባዋ አዝላ ሲሰቃይና ሲሞት ቆማ አይታ ያለቀሰች እናት ነች። ለብዙዎቻችን የእናትነት ተምሳሌት ነች። ሁሉም ሰው ብጽዕት ይላታል። እመቤታችን ቅድስት ድንግል ማርያም በግንቦት 1 ተወለደች። እንኳን ለዚህ ቀን አደረሳችሁ። ታዲያ እመቤታችን የቅድስት ድንግል ማርያም ልደትን ስናከብር በሙታንሳ ማር ቅዱስ ሚካኤል ገዳም የሚኖሩ አባቶቻችንንም እና እናቶቻችንን ልናስታውስ ዘንድ ግድ ይለናል። የሙታንሳ ማር ቅዱስ ሚካኤል ገዳም በእናንተ ድጋፍ ምክንያት የተለያዩ ፕሮጀክቶችን እየሰራ ይገኛል። ካለቁትም ፕሮጀክቶች ውስጥም የእናቶች በዓትና ወደ ሙታንሳ ማር ቅዱስ ገዳም የሚወስደው መንገድ ነው። ነገር ግን በአሁኑ ወቅት የአባቶቻችን በዓት አልተገነባም፣ እሱ በመገንባት ላይ ይገኛል። የእናቶቻችንን በዓት ገንብተን እንዳስረከብነው ሁሉ የአባቶቻችንን በዓት ልንገነባ ግድ ይለናል። የሙታንሳ ማር ቅዱስ ሚካኤል ገዳም በእነዚህ ሁለት አካውንቶች በማገዝ በኢትዮጵያ ንግድ ባንክና አቢሲኒያ ባንክ የተጀመሩ ፕሮጀክቶች እንዲያልቁ አብረን እንተጋገዝ። በተጨማሪ አባቶቻችንን ማግኘት ከፈለጋችሁ በእነዚህ ሁለት ስልክ ቁጥሮች ደውሉላቸው። አስቀድሜ ስለምታደርጉት ነገር ሁሉ እመቤታችን ቅድስት ድንግል ማርያም ጨምራ ትስጣችሁ።